አሁን አማራም ሲያቀራሩ የነበሩት አህዮች ማይክ ይዘው ነው ያን ማይክ አጫሉ መጥቶ ነጠቃቸው እውነት መናገር ጀመረች አህዮች በቸርች ነበሩ እንደነ ምረት አባ አይነት እንደነ ዘበን አይነት አህዮች ናቸው ማይክ ይዘው ሲሰብኩን የነበሩት አንድ ጳጳስ አለ እኔ ስንት ልጅ ያለው ዲቃላሱም ትላንት ምንድነው ሚኒሊክን የማይወድ ጣሊያናዊ ነው ምናምን ሲል ኦሮሞን የማይወድስ እና ኦሮሞ ያየ ባጎረሰ የተነከሰ ህዝብ ነው ገባ አይደል እነዚህ የናጡት ነካሾች የመጨረሻ ባንጎራበቱ ለምፈልጋቸው ማህበረሰቦች ናቸው እንደዚህ አይነት ሰዎች እውነቱን ስናገር በሰላም እዛው እንደ ሳውዲ አረቢያ ወይ እንደ ኬንያ ሩቆ ነው እዛው ብረዳ ይሻላል በአመት ይሄው ኢትዮጵያ ለዚህ ሀገር እንደዚህ ሰጠኝ ተብሎ ምን ነው ኢትዮጵያ የምትረዳው ሀገር ቢኖር ሁሌ ተረጂ አይደለ ቢያንስ አማራ ክልል ተገንጥሎ ኢትዮጵያ ለአማራ ክልል 2 ሚሊዮን ብር ሰጠች 7 ሚሊዮን ብር ቢያንስ ኢትዮጵያ የምትረዳው ሀገር መኖር አለባት ኦሮሚያ ስም ነው በቃ ጥሩ ነው ስለዚህ ማይክ ይዞ ሲያናፋ የነበረው ሲዋሽ የነበረው ከቤተ ክህነት እስከ ቤተ መንግስት ከሙሉ ወንጌል እስከ ሙሉ ወንጀል ቸርች ውስጥ ጨምሮ ውሸት ነበር ማለት እውነት አሁን መናገር ጀመረች አየ የውሸት ማይኮች እየተዘጉ ነው አሁን ያ ያንገበግባል ባይሰድባ አይደለም ግንባርም ባይልህም በጣም እግዚአብሔር ረድቶ ጠብቆ ነው እንጂ ትዋጣለህ አንተ ራስ መንገድ ላይ ስለዚህ እንደዚህ አይነት ውሸታሞች ነበሩ ያንን አንድ ሰው ላይ እንደዚህ ሁለተኛ አንድ ብዛው መጽሐፍ ላይ ሳነብ ያገኘሁት ነገር ማን ነው ሚኒሉክ ለበለው ሚኒሉክ በጣም በስልጣኑ ከመጣ ከባድ ይወጣል ይገላል ያጠፋል በጣም ስልጣኑን ለማቆየት የመጨረሻ የተፍጨረጨረ ተርበተ እንዳይሞት ጭምር ማለት ነው ፈጣሪ መጥቶ አነሳው እንጂ እንዳይሞት ጭምር ስልጣኑን ለማቆየት ለመቆናጠጥ ለማቆየት በጣም ስልጣን ወዳድ እንደሆነ ነው እና ስልጣን ወዳድ ከሆነ ደግሞ ስልጣንን የምታቆይበት ማጀቢያ አለ ፕሮፓጋንዳ መኖር አለበት ጦረኛ ጀግና ምናምን ተዋጊ ምናምን የሚለውን በመላ ንጉስ አይከሰስ ሰማይ አይታረስ ስለሆነ ሁሉን ክብር ጠቅልሎ እሱን የወሰደው እግዚአብሔር እንኳን የወሰደ አይመስለኝም የሱን ያለ እዚህ ምድር ላይ በውሸት ማለት ነው ስለዚህ አሁን ያ የውሸት ማይክ ተነጥቋል ሁለተኛ እኔ የአማራ ኤሊት ስር ማሽቃበጥ በራሱ አስፈላጊ አይደለም ባይኔ ማለት ቆሻሻና ቦታቸውን ማያውቁ ወራዶች ክብረቢስ ክብር የሌላቸው ናቸው ማለት እኔ አማራ ኤሊት ስር የሚያሽቃብጥ ኦሮሞ ሳይ በጥፊ በለው ነው የሚያሰኘኝ በቃ ማለት ቦታ አይደለም አጫሉ የሚናገሩ ነገር ኦሮሞ ሲልክ እንጂ ሲላክ አያምርበትም በቃ መላክ ነው ያለበት ምን እንደሚጎልበት መሬት የሱ ርስት የሱ ሀገር የሱ ምንድነው ተቀበለ እንጂ ተቀብሎት ያኖረው የለም ይዋጋል ይታገላል እንጂ የሚታገልለት የለም የሚወጋው እንጂ የሚበዛው እንደው ብዙ ጊዜ ተናግሬያለሁ ከዚህ በፊት ኦሮሞ ዘመድ የለውም ኦሮሞ የሚወጋው እንጂ የሚዋጋለት የለም ስለዚህ ይሄን ማወቅ አስመራችሁ በተለይ ኦሮሚያ ባለስልጣናት አስመራችሁ ወቆይን ሺ ጊዜ ኦሮሞን እንዲጨርሳችሁ በመርዝ ብቻችሁን ይሄው አማራ ኤሊት ከእንግዲህ አትውቀሱን ሚዲያ ላይ ወጣችሁ ጨርሰንላችኋል ኦሮሞን እምሽክ አርገናል የተመረዘ ምግብ ሰተን ብለው ቢነግሯቸው በያሁን አንቺ ቀርተሽላ አይወዱም እነሱ የሚባል ማለት ስለዚህ በያቀረሽው አንቺ ነሽ ብሎ እኛን ጨርሰሽ አንቺ ነው የሚሏት ስለዚህ እነሱ ስር ማሽቃበጥ ሳይሆን እዛው በጠበል ነው ገደብ አለው